የፍቅር ጥሪና የከፍታ ጉዞ ኢስራ ወልሚዕራጅ። ዓለምን ለምዕታት ከታጎረችበት የአመፃ ወህኒ ድቅድቅ ጨለማ፣ የጀህልና ገደል፣ የበደል ጢሻ መንጥቆ ማውጣት በቀላሉ የሚሳካ ህልም አይደለም። ጊዜና ንብረትን፣ ዘመድ አዝማድን በተቃርኖ እስከ መነጠል አድርሷል። ረሃብ ጥማትን፣ ሕይወት፣ ትዳርን፣ ልጅና ሚስትን ብሎም ነፍስ፣ በአጠቃላይ ሁሉን ሰውኛ ስሜትና ፍላጎቶችን በኑሮ ውስጥ ያሉ መሰረታዊ ነገሮችን መስዋዕት እስከ ማድረግ የሚያደርስ ትግልን ይጠይቃል። ጠውልጋ የደረቀችን አበባ ዳግም ወደ ለምለምነት መመለስ ከባድ እንደሆነ ሁሉ ያኔ የምድር ህዝብ ከነበረበት ኢሰብአዊ ኑሮና ባህል ጋር ሲዳመር የሚጠይቀው ትግል በቃላት የሚዳሰስ አይደለም። ትልቁ ሰው ግን ለተነሱበት ዓላማ የሚደረገው ልፋት አድካሚና ታካች ቢሆንም እሳቸው መሰልቸትም ሆነ መዘንጋት አያውቁም። ድካምና ውጣ ውረድ በሚበዛበት የህይወት ጉዞም ጽኑና ብርቱ ተራማጅ ናቸው። ከመነሻው አንስቶ ያልተለያቸው መከራ፣ በደል እና እንግልቱ እያደረ ቢበዛም ከቀናት ወደ ቀናት በእጥፍ እየጨመረ ቢሄድም ሰይዳችን ግን አልተረቱም። በገጠማቸው መሰናክል ተሳንፈው ከግባቸው አላፈገፈጉም። በሚያስተናግዱት ብርቱ ፈተና ተሰላችተው ከግባቸው ከመድረስ ወደፊት ከመገስገስ ለአፍታም ወደ ኋላ አልሸሹም። ጽኑ የአላህ አገልጋይ፣ የሰው ልጆች ፈርጥ፣ የኡማው ጸዳል፣ የዓለማቱ ብርሃን፣ ካለፈውም ከሚመጣውም ፍጥረት አምሳያ የታጣላቸው የኛው ፈንታ ነቢ ሰይዱና መሐመድ ሰለላሁ ዐለይሂ ወሰለም። በዚህ ከባድ የተልኮ ሕይወት ውስጥ የኑሮ ዑደት ክብደቱን ማያጠያይቅ ነው። በዚህ ላይ ጥሜት ያወረው ሕዝብ ለመልእክተኛው መልካም ቅቡልነትን አልቸረም። በተቃራኒው ክብራቸውን ሊነካ፣ ስማቸውን ሊያጠፋ፣ ሞራላቸውን ሊጎዳ ሞክሯል። እሳቸው ግን ቀናት በተለዋወጡ ቁጥር ክንዳቸውን አፈርጥመው እርምጃቸውን ቀጥለዋል። ጥበበኛው አላህም በጥበቡ ከጠላት ሴራ ሸሽጓቸዋል። በመካ ከተማ ቆይታቸው ውስጥ ከመቤታቸው ጀምሮ አጎታቸው፣ የአጎታቸው ልጅ ሐምዛን ጨምሮ ሌሎችም ለክብራቸው ዘብ አድርጎላቸዋል። እኔ በሕይወት እያለው አንተን ማንም አይነካም ሲል ልባቸውም ብሩህ ይመግባቸው ነበር አጎታቸው አቡ ጣሊብ። እሜታቸው ሲቲ ኸዲጃም የቤት ውስጥ ሰላማቸውን በፍቅር አሸብርቀዋለች። ውድ ከዋክብት የሆኑ የአብራክ ክፋይ፣ የኑር መሻገሪያ፣ የቀልባቸው ማረፊያ ልጆችን ሰጥታቸዋለች። ከዚህም ባሻገር የደለበውን ካዝናዋን ሳትሳሳ ሰጥታለች። ሀብትና ንብረቷንም ለሰይዳችን ለዓላማቸው መጠቀሚያ ሆኗል። አላህ ሰይዳችንን በቤት ውስጥ ስክነትና ሰላምን ከሚቸር ፍቅር የተሟላ ምድራዊ መጠቀሚያና እንዲሁም ኩሩ የኩሩ ዘር የሆነችን የሕይወት አጋር ከማደል አንስቶ የተከበረው የአጎታቸው ጥብቅናና አለኝታነትን ጨምሮ አበባ የመሰሉ የአብራክ ክፋዮችና ነፍሳቸውን ፊዳ የሚያደርጉ ጀግና ሰሃቦችን ሰብስቦ ዙሪያቸውን በክብር አጥሮት ቆይቷል። እሳቸውም እያደር በሚበዛና በሚበረታ ጥንካሬ ጀግነው የዳዕዋ ሕይወት ጉዟቸውን ቀጥለዋል። መቼም የሰው ልጅ ዓለማዊ ሕይወት ሁልጊዜ ሰላምና ደስታን ብቻ የሚያቋድስ አይሆንም። አንዴ ሳቅ፣ አንዴ ለቅሶ፣ አንዴ ችግር፣ አንዴም ተድላ፣ ምሽት መልሶ ደግሞ ንጋት መመላለሱ ያለና የሚኖር ሰውኛ ኑባሬ ነው። ይኸው የትልቁ ሰው ሕይወትም ከጊዜያት በኋላ የኻሊቁ ስሌትን አስተናገደ። መቼም ፍርዱ የማይቀር ነውና ሰይዳችንም ይህን ገፈት ለመቅመስ ተገደዱ። የቅርብ አጋር፣ ምርኩስ ትከሻ፣ መሸሻ ተገን፣ አስጠጊ፣ አብሽር ባይ አቃፊና ደጋፊ ያላቸውን ሁሉን ነገር ሰውተው ክብርና ደህንነታቸውን የሚያስጠብቁላቸው አለኝታዎቻቸውን የማጣት መርዶ ልብን የሚያደማ ነበር። መከታቸው አቡ ጣሊብ ወደማይቀረው ሞት ሲሄዱ የሆነው ይኸው ነው። ለዘመናት ለክብራቸው ዘብ የቆመውን እርሱ በዙሪያቸው በመኖሩ ብቻ፣ በስምና ዝናው ብቻ፣ በጎሳ መሪነቱ ሰበብ መከታቸውን የነበረውን ሰው ቀብሮ መመለስ ብርቱ ሐዘንን አስከትሏል። እሳቸው በውብ አንደበታቸው፣ በአዛኝ ገራገርና ራህመተኛ ስነ ምግባራቸው፣ ጉድለት በማይነካው በሆነ ውብ ስብዕናቸው፣ በማራኪ አንደበታቸው ሁሉን ወደ ኢማን ብርሃን እየተጣሩ ዓለምን ወደ ቀናው ጎዳና ሊያሻግሩ በመታገል ኖረዋል። የወቅቱ አማጽያኖች አጸፋ ግን ቀኙን ትቶ ወደ ግራ ያዘነበለ፣ ደጉን ሲሉት ክፋቱን የመረጠ ነበር። በየጊዜው ሲንጸባረቅ የነበረው የማህበረሰቡ የሚያደርስባቸው ጸያፍ ተግባር ነበር። ለቸሩት መልካምነት አሳማሚ እጁን አሳርፏል። ያጎረሱትን እጃቸውን ነክሷል። ለእሳቸው ቀርቶ ለተራው መሪ የማይገባ ክፉ ያጸፋ ምላሽን መስጠቱ ልብን የሚያሳምም ጦር ሆኖባቸው ነበር። ሰይዳችን በደረሰባቸው ስቃይ ግን ለሽንፈት አልተዳረጉም። ብርታታቸው ለአንዴም ከልባቸው አልተለየም። በአንድ በኩል
ውጭ ባለው ትግል ከሴረኛ ሙሽሪኮች የሚጎነጎነው ከይድ የውዱ ነቢይ ልብ ማሳዘኑ እንደቀጠለ ነው። ሞት በመደዳ የቤት ውስጥ ሐዘንን ማስከተሉን ቀጠለ። በነቢዬ ሕይወት ዙሪያ ያን ሰሞን የሚፈጠረው ልብን አቅሶ ሐዘን በአንድ ሰው ብቻም የሚቆም አልነበረም። በጥቂት ጊዜያቶች ውስጥ አከታትሎ ዙሪያቸውን ያጠሩትን ምሰሶዎች መነቅነቁን ቀጠለ። በሌላኛው ወቅት ሌላኛው የሐዘን ዶፍ ወረደ። ፍቅሯ ሪዝቄ ነው፣ እንደሷ የተረዳኝ እንደሷ ይረዳኝ የለም ያሏትን ክቡሯ እመቤት፣ የልጆቻቸው እናት፣ የፍቅር አሃዳቸው ሲቲ ኸዲጃም የሞት ጽዋን ቀመሱ። ለመቋቋም የሚከብድ ለማመን የሚፈትን የልብን ብርታት የሚቀማ ወኔን የሚያሽመደምድ ክፉኛ ድባቴን የሚያለብስ ክስተት ነበር። እንዲያ የማይደገም ፍቅርን ከተካፈሏት እሜታቸው መለየት ሊቋቋሙት የማይችል ፈተና ነበር። ነቢይም ሆነው ግን ሰው ናቸው። ሰውኛ ስሜታቸው መከፋቱም አይቀሬ ነው። እንደ ሰው ያፈቀሩትን ማጣት ህመም ነው። የእሳቸውና የኸዲጃ ደግሞ የጠና ነው። ጥልቅ ረቂቅ ፍቅር ተካፍለው ተኗኑረዋል። ሆኖም ግን ሞት ለማንም የማይመለስ የጸና ውሳኔ ነው። እናም የሆነው ሁሉ ሆነ። ሰይዲ ረሱሉላህ የሁለቱ ዋርካዎቻቸውን መክሰም ብቻ አልነበርም የፈተናቸው። ገና ይሄም ሳይበቃ ወንድ ልጆቻቸውን ቀበሩ። ያንን ጊዜ በተለይም የኸዲጃ ህልፈት ዜና የተሰማበት ዓመት የኢስላም ታሪክ እጅግ ትልቁን ሐዘን ያስተናገደበት ጊዜ ሆኖ ተመዝግቧል። የእሳቸው ሐዘን ነበር ወቅቱን አመል ሁዙን የሐዘን ዓመት እንዲባል ያስገደደው። ነቢዬ በተከታታይ መርዶዎች የደረሰባቸው ስብራት ሳያንስ ሙሽሪኮች በነቢዬ ስብራት ላይ ቀልደዋል። እሳቸው ባጡት ውድና ከባድ ነገር አዝኖ ተክዘው በሚሉበት ወቅት ልቡ በጭካኔና ጥመት ተሞልቶ የታወረው ሙሽሪኩ ማህበረሰብ ግን በተቃራኒው ሲያላግጥባቸው ነበር። የገቡበት የመከፋት ስሜት ሳይታበስ ውስጥን ሰቅዞ ይይዛል። ቢሆንም ነቢይ ግን አልተረቱም። የአላህ ጥበቃው አብሮነቱ አልተለያቸው። በምድራዊ ሕይወት ያጋጠማቸው መከራ ብዙ ነው። ሁሉም ግን ችለው ጸንተዋል። በፈተናዎች መደራረብ ልባቸው የተጎዳበት ሰዓት ነው። አሽረፈል ኸልቅ ውድ ሚስታቸው ኸዲጃን በሞት አጥተዋል። መካ ላይም በሰላም ለመቆየታቸው ዋነኛ ከለላ ሆነው የኖሩት አቡ ጣሊብን ተሰናብተዋል። መካ ከተማ ተውሂድን ለማዳረስ የሚደረገው ትግል የነፍስን ዋጋን አስከፍሏል። መከራ እንግልትን አስከትሏል። አያሌ ሰሃቦችን ደም በግፍ አፍስሷል። የሙሽሪኮች ሴራ ምስኪን አማኞች ላይ የማይቋረጥ ዶፍ ያስከትል ነበር። ሰይዳችን ለተልኳቸው ወደ ጧይፍ ሄደው ባለበት የደረሰባቸውም የዚሁ ተመሳሳይ ነበር። ከባድ መከራና እንግልትን ቀምሰዋል። የኑር ዛታቸው ደም እስከሚያፈስ ድረስ በድንጋይ ተወግረዋል። ጫማቸውም በደም እስኪርስ። ያኔ ታዲያ ህመሙ ሲጠና ወደ አላህ ተማጽኗቸውን ሰደዱ። የአዛኞች ሁሉ አዛኝ ሆንከው የደካሞች አምላክ ሆይ ለምን ትተወኛለህ? በማለት ወዲህ ደግሞ ከሁሉም ስብራት ባሻገር የሚጠግን አፍቃሪ ጌታ አላቸው። በአብሽርታው ሐዘንን የሚያብስ አለሁልህ እያለ ሞራልን የሚያድስ ድግስም አሰናዳላቸው። ሰማይ ምድሩ በሽር ጉዱ ታወቀ። ዓለም ከዚያ ቀን በፊት ያላስተናገደችው በኋላም ያልተከሰተ የሆነ የፍቅር ድግስ፣ ልቅናቸው ከሰው ልጅ ግመታ በላይ የራቀ ስለመሆኑ የሚያመላክት ኻሊቁ ዘንድ መጠን አልባ መፈቀርን ያለ ልክ መወደድንና መናፈቃቸውን የሚያበስር ድግስ፣ ንግስናን ከተሰጠው ሁሉ በላይ የሆነን ንግስናን ስለመሰጠት የሚነገር አዋጅ፣ ጥልቅ ፍቅርና ስስት የሚንጸባረቅበት የናፍቆት ጥሪ፣ የሰማይ ቀበሌን ያሸበረቀ መላእክቶችን አሽከር ያደረገ ነቢያቶች በእሳቸው መሪነት እንዲከተሉ የተደረጉበት የኹጥባቸው ታዳሚ እንዲሆኑ የተገደዱበት በጉዞ ውስጥ ባለ ሁሉም እርከን ውስጥ የእሳቸው ልቅና ፍንትው ብሎ የሚታይበት የፍቅር ክብረ በዓል፣ የአላህ ለእሳቸው ያለው ስስት በገሃድ የሚነበብበት የመለኮታዊ መሰጠት ልዕልና የሚጎላበት ከክብርና የበላይ ሹመኛነት የገነነበት ደማቅ ልብ የሚያሞቅ ድግስ። መካ ከተማ ሐረም ዙሪያ ባለው ማረፊያቸው ባሉበት ጥሪው በመላእክታው በኩል ተደረገ። የድግሱ ቀዳማይ ክስተቱን ከራሳቸው አንደበት በተያዘ የኢብኑ ሐጀር ዘገባ እንዲህ ይነበባል። የተቀደሰና የተባረከ የሆነ አንድ ሌሊት ነበር። እኔም ከመኝታ መደቤ ተኝቼ ነበር። መላእክታው ጅብሪል ወደ እኔ መጣ። ይዞኝም ወደ ካዕባ አካባቢ ተጓዘ። እዚያ ወዳለው ሐጢም ወደሚባል ቦታ ወሰደኝ። 2 ረክዓን ሶላት ሰገድኩ።
ቀጥሎም ጅብሪል ስሪቱ ከወርቅ የሆነ ውብ ሰሃን ይዞ መጣ። ሰሃኑ ውስጡ በዘምዘም በኢማን የተሞላ ነበር። ቀጥሎም ጅብሪል ይዞኝ ደረቴን ሰነጠቀው። ውስጡንም ከፍቶ ልቤን በሰሃኑ ባለው በዘምዘም አጸዳው እያሉ ለድግሱ ጉዞ ትጥበት እንደተደረገላቸው ያወሳሉ። የመልእክተኛው ሰለላሁ ዐለይሂ ወሰለም ደረት በታሪክ ለ4 ጊዜ ተከፍቶ ልባቸው እንደታጠበ በሲራ ገጾች ላይ ይነበባል። ይህም ከነሱ አንዱ ነው። ትልቁ የናፍቆት የስስት ድግስ ጥሪው መጣ። የሌይሉ ሙሽራ የሆኑት ሰይዳችንን ለመኻደም የተዘጋጁ ኻዳሚዎችም ተሰናድተዋል። ባሉበትም ያላጣቸው፣ በቦታም ያልተወሰነ፣ የትም እንዳሻው ሊያገኛቸው የሚችለው አላህ ባሻው መንገድ እሳቸውን ማግኘት በተነፋፈቁበት መንገድ ከፍታና ክብርን በሚያሳይ ሁኔታ ሆኖ ሊገናኙ ነው። ሙሽራው ከተጋደሙበት መደብ ተቀስቅሰው የድግስ ጥሪውን አቤት አሉ። ጨርቄን ማቄን የሚሉበት በርካታ ጊዜ ነበራቸው። ግን ደግሞ ጥልቅ የናፍቆት ባህር ውስጥ የሰመጠ አፍቃሪ በየትኛው ትዕግስቱ ነው የአፍቃሪውን ጥሪ ሰምቶ ሽር ጉድ የሚያበዛው? ወዲያው ብድግ ብሎ መብረር እንጂ። ሰይዳችንም እንዲያ ሆኑ። ቢሻራውን ሲሰሙ ልባቸው በሐሴት ዘለለ፣ በደስታ ጮቤ ረገጠ። ቀሚሴን ምኔን ላስተካከል ብለውም ግራ ቀኝ አላማተሩ። የፍቅር የናፍቆት ጦር ሩሃቸው ድረስ ዘልቆ ቢሰቅዘው፣ የጦሩ ኃይል መላ አካላቸውን በነሻጣ ቢወዘውዘው፣ አዋይ ጉጉት፣ አዋይ ናፍቆት መቼም የማይገለጽ ነበር። ከወትሮ እጥፉን አየነባቸው። በል ሐያ ተብሎ ወደ መዳረሻው በረራ ሊደረግ ነው። ትርካችንን በሌላኛው ሰነድ በመጣ የታሪክ ዘገባ ሂደት እንጓዘው። ወርሃ ረጀብ ነበር። 27ኛው ሌሊት እንደነበረም ምሁራን ይጠቁማሉ። ምሽቱን ነቢዩ ሰለላሁ ዐለይሂ ወሰለም ከሐረም ቅጥር ግቢ ውስጥ ከካዕባው አጎራባች ባለው ማረፊያቸው ተኝተዋል። ምሽቱን ነቢዩ ሰለላሁ ዐለይሂ ወሰለም ከሐረም ቅጥር ግቢ ውስጥ ከካዕባው አጎራባች ባለው ማረፊያቸው ተኝተዋል። ሰይድና ጅብሪል ወደ እሳቸው ዘለቀ። ከተኙበት ስፍራ ቀርቦ እግራቸውን መታ አድርጎ ወዲያው ከስርፋው ተሰወረ። ሰይዳችንም ከእንቅልፍ ብድግ አሉ። ከዛም ዙሪያቸውን ቃኙ። ቢሆንም ማንንም ሊያገኙ አልቻሉምና መልሰው አሸለቡ። ጅብሪልም ድጋሚ መጥቶ ይህንኑ ለሁለተኛ ጊዜ ፈጸመ። በድጋሚ ከእንቅልፋቸው የነቁት ነቢም ዙሪያቸውን አሰሱ። ምንም ሊያገኙ ባለመቻላቸው ቀን ሲንከራተት የዋለ ውዱ ገላቸውን ለማሳረፍ ዳግም ተመልሰው ወደ እንቅልፋቸው ገቡ። ጅብሪል ቀጥሏል። ለሶስተኛ ጊዜ ቀረበ። ነቢ ጭልጥ ብለው ተኝተዋል። እንደለመደው እግራቸውን መታ አደረገው። እሳቸውም ያን ጊዜ ቶሎ ብንን ብለው ከተኙበት ተነስተው ተቀመጡ። ጅብሪልም ትከሻቸውን ይዞ አቆማቸው። ቢሻራውንም አወጋቸው። ቀጥሎም ወደ መውጫው ይዟቸው ተራመደ። የጉዞውን ሽርጉድ የሚመራው ሰይድ ጅብሪል ነቢይን ይዞ ወደ ደጃፋቸው ዘለቀ። ውጭ ላይ አንድ ያልታሰበ የምድር ገጽ በታሪክ አይቶ የማታውቀው ልዩ ፍጥረት ቆሞ እየጠበቃቸው ነበር። ይህ ፍጡር ማን ነው? ሌይሉ የፍቅርና የክብር ድግስ የደራበት ሌይል ነው። ሰይደል ውጁድ ሙሽራ ናቸው። የሌይሉን ሽርጉድ ሰይዱና ጅብሪል ሚዜ ሆኖ ይመራዋል። ሰይዲም እሱን ተከትለው ወደ በረንዳቸው አመሩ። እዚያ ተዘጋጅቶ የሚጠብቃቸው ፍጡር ቆሟል። ሲመለከቱት በልዩ ውብ አፈጣጠሩ ተገረሙ። ሲታይ ለዓይን ይማርካል። ቁመናው የፈረስ ቅርጽ ቢኖረውም ግን ፈረስ አይባል ሆኗል። ቁመቱ ከአህያ ትንሽ ከፍ ይላል፣ ከፈረስ ዝቅ ይላል። ከወደ ወገቡ በኩል ተገጥሞ የሚታዩ 2 ክንፎች አሉት። ውበቱና ግርማ ሞገሱ ላይ ድምቀትን አክለውለታል። ቡራቅ የሚል መጠሪያ ስያሜ ተሰጥቶታል። የጉዞ ፍጥነቱ አይኑ ባየው ልክ እንደ ብርሃን ፍጥነት ያለው ፍጡር መሆኑን አመላካች ነው። ቡራቅ ይህን የፍቅር ቀጠሮ በጉጉት ተሞልቶ ሲጠብቅ ነበር። ናፍቆት እስኪያከሳው ድረስ ተርቦ ልቡ እየተንሰፈሰፈ እየሰሰተ የሸውቅ እሳት ሩሁን አብሳሙን እየለበለበው ለሊቃው ቀናትን ሲቆጥር ኖሯል። የዓለማት ብርሃንን በጀርባው አዝሎ መጓዝ፣ የከውኑን ነጋሴ መውደድ ሙስጠፋ ይዞ በሐዋ ጎዳና ላይ መንሳፈፍ የዕድሜ ልክ ጥማት ሆኖ እየሰየ መች ነው መገናኛው በሚል የልብ ትካዜ ተውጦ ከርሟል። እነሆ ዛሬ ይኸው ቀኑ ደረሰና ተገናኙ። ከጀነት ሚስክ የሚበልጠውን ጠረናቸውን ለመማግ በመመኘት የከረመው ልቡ ሊረጋ ነው። የሙሐባ የናፍቆት ደም ሊሰክን ቀረበ። ነቢዩ ረሱሉላህ አጠገቡ ደርሰው አያቸው።
ደስታና ፈንጠዝያ ሞላው። ጅብሪል ከተዘጋጀላቸው መጓጓዣ እንዲወጡ አዘዛቸው። ሰይዳችን የቡራቅ ጀርባ ላይ አረፉ። ዋ ቡራቅ! ያን ጊዜ ስካሩ ፈላ። ልቡ የሐሴት ዳንኪራ እንደለቀ፣ ሩሁ ላይ የማይተመን ፍሳሐ ተሞላ። ያን ጊዜም የደስታው ነጸብራቅ በአካሉ ላይ ማደግደግን አመጣ። ቡራቅ በደስታ ፍካት ተሞልቶ ተቅበጠበጠ። አንድም ለሐይባቸው ክብር ተርበተበተ። ውብ አካሉ ተንዘፈዘፈ፣ ገላው ተንቀጠቀጠ። አረ እንዲያው ለጉድ ተወራጀ። አንተዬ ይሄ እንዴት አይሆንም? መልከ ሸጋውን ነቢን አገኛቸው እኮ። ዛሬ ሌይሉ ለሱም ሰርጉ ነው። ዓመታት የናፈቀውን አካል አግኝቶ የስኬት ድል ችቦ ለኩሷል። የዘመን ጥማትና ህልሙ የሚሰምርለት ሌይል ነው። የሰይዳችንን ገላ አግኝቶ ማረፊያቸው መጓጓዣቸው ሆኖ እንዴት አይወራጭ? እንዲያ ናፋቂ ሆኑ ሳለ የጠረናቸውን መዓዛ ያሸተተ ጊዜ እንዴት አይሰክር? ወዲህ መላኢካው ጅብሪል ሁኔታውን አስተውሏል። እሱም በፊናው ለሰይዳችን ያለው ክብርና ስስት ሌላ ነው። ስለ ምቾታቸው ይጨነቃል። አንዳች የችግር ጠብታ እንዲያርፍባቸውም አይሻም። ሁለቱም አፍቃሪዎች አንዱ በደስታ መቅበጥበጥ ላይ፣ አንዱ ደግሞ በስስት ውስጥ ናቸው። ሰይድ ጅብሪል ቡራቁን አደብ ግዛ እንጂ ይሄ ከጀርባህ ላይ ያለው እኮ የእሱን ያህል ክቡርና ልቅና የተሰጠው ማንም የሌለ የሆነውን የመኽሉቅ ሁሉ አይነታውን ሰው ነው እኮ በጀርባ ተሸክመህም ያለው እያለ ምክሩን ሰጥቶ የደስታ ግለቱን አረጋጋው። ይህን ክስተት ሰይድ ጫሌ በውብ ቀለማቸው አሳምረው ገልጸውታል። ቡራቅ ቢረጉበት ደስታው አሰከረው፣ ግራ ቀኝ አኼው በድልቅ ያስቸገረው፣ መቅበጥበጥ በስቶበት መርጋት እያከረው፣ ጅብሪል ዛቡን ይዞ በኋላ መከረው ብሎ ማን መስሎሃል አንተ ላይ የወጣው እያሉ ሁኔታውን በጣፋጭ ድርሳናቸው ውስጥ ልብ የሚሞላ አድርገው ዳሰውታል። አሁን ነቢ ከቡራቁ ጀርባ ላይ ተቀመጡ። ለዘመናት የተናፈቀው ተአምራዊ ጉዞ ተጀመረ። ቡራቁም ፍጥነቱ በወሰን አይታጠርም። ልቡ በሐሴት ፈልቶ በጎዳናው ላይ ከነፈ። አይኑን ከጣለበት ስፍራ ላይ ጋለባውን እያቀላጠፈ አድማሳቱን ያቋርጥ ያዘ። በጉዞ መሃል መንገድ ላይ ካሸዋማው ስፍራዎች ከዘንባባዎች አውድማ ጅብሪል ቡራቁን እንዲቆም አዘዘ። ቡራቅም ጉዞውን ገታ። ጅብሪልም ያኔ ለሰይዳችን አላቸው፣ መሐመድ ሆይ እዚህ ጋር ውረድና ሰላትን ስገድ ብሎ ሲያበቃ ነቢም ወርደው እንደተባሉ ሰገዱ። ቀጥሎም ጠየቀ፣ መሐመድ ሆይ ይህን ስፍራ ታውቀዋለህን? ጅብሪል ጠየቃቸው። አላውቀውም፣ አላህ ይወቅ ብለው መለሱለት። ሰይዲ ረሱሉላህ ሰለላሁ ዐለይሂ ወሰለም ይህ ስፍራ የስሪብ ይባላል፣ ጠይባ መዲና ብሎ ነገራቸው። ከዚያም እንደ መጀመሪያው ቡራቁን እየጋለቡ ጉዞውን ቀጠሉ። ከአድማስ አድማሱን እየነጎዱ ተሻገሩ። ወደ አንድ በረሃማ ስፍራም ደረሱ። እዚያ ሲደርሱም ቡራቅ እንደ መጀመሪያው ቆመ። ጅብሪልም አለ፣ መሐመድ ሆይ እዚህ ጋር ውረድና ሶላት ስገድ እያለ አዘዘ። ሰይዳችንም የተባሉትን ፈጸሙ። ይህን ስፍራ ታውቀዋለህን? ጅብሪል ጠየቃቸው። አላውቀውም፣ አላህ ይወቅ ብለው መለሱለት። ነቢ ይህ ስፍራ መድየን ይባላል፣ ሙሳ ከተቀመጠባት ጥላ ስር ነው የሰገድከው ብሎ አለ። ከዚያም ጉዞው ቀጠለ። ጋላቢው ክንፋሙ ቡራቁ አለገደብ በፍጥነት ይከንፋል። በቁጥር ልኬት የማይሰጠው የሆነ ብዙ ሺህ ኪሎ ሜትሮችን ለማቋረጥ አፍታም ሳይፈጅበት ይምዘገዘጋል። በድጋሜ ቡራቅ ድንገት ቆመ። ከርቀት የሚታዩ ሕንፃዎች አሉ። ስፍራውም በዝምታ ተውጦ ጭር ብሏል። ጅብሪል ሙሐመድ ሆይ እዚህ ጋር ውረድና ሰላት ስገድ ብሎ ተናገረ። ነቢም ጅብሪል ያዘዛቸውን ፈጸሙ። ወርደው ሰላታቸውን ሰገዱ። ከዚያም እንዳለፈው ሁሉ ጠየቀ፣ መሐመድ ይህን ስፍራ ታውቀዋለህን? በማለት ሰይዲም አላውቀውም፣ አላህ ይወቅ ብለው መለሱለት። ጅብሪልም በምላሹ ይህ ስፍራ ቤተልሔም ወይም በይተልሕም ይባላል፣ ወንድምህ ነቢ ዒሳ የተወለደበት ስፍራ ነው ብሎ ነገራቸው። አሁን ወደ መዳረሻቸው አቅሷ መስጂድ ደርሰው የምድራዊ ዓለም ጉዞ ወደ መባቻው ተቃረበ። በከተማዋ ከመግቢያ በኩል ገብተው ከአቅሷው ቅጥር ግቢ ከተሙ። ቡራቁ ከአንድ ጥግ ተወስዶ ነቢያቶች ፈረሶቻቸውን ከሚያስሩበት ቦታ ሆኖ እንዲጠብቅ ተፈረደበት። ጅብሪል ቡራቁን እዚያ ሸባ አድርጎ የነቢያት አለቃ
የዓለሙ ዋስ የሆኑትን ውዱን ሰይዳችንን ሰለላሁ ዐለይሂ ወሰለምን ይዞ ወደ ቤተል መቅዲስ አቅሳ መስጂድ ገባ። መስጂዱ በክቡር ፍጥረታት ተሞልቷል። ይህን ደማቅ ድግስ ለመታደም አላህ ነቢያትን ሁላ እዚያ ስፍራ ላይ ሰብስቧቸዋል። ሁሉም ይህን ክብረ በዓል ለመታደም ጓጉቶ እየጠበቀ ነበር። ለተከበሩት ፍጡር ሰይደል ውጁድ የለይሉ ሙሽራ የክብር እንግዳ የሆኑት መልከ መልካሙ ነቢይ የሙሽራ የክብር አቀባበል ሊያደርጉ ነው። ነቢያት በጠቅላላ ከመስጂዱ ተሰብስበው ሀድረዋል። ኸሊል ኢብራሂም አልቀሩ፣ ከሊም ሙሳም ሆነ ሩሁላህ ዒሳ አቅሳ መስጂድ ውስጥ ናቸው። ውዱን ረሱሉላህን ለማሞገስ ክብረ በዓላቸው ላይ ለመታደም ኹጥባቸውን ለማዳመጥ በጉጉትና በናፍቆት ሲጠባበቁ አሉ። አቅሷ መስጂዱ በነቢያት አጀባ ተሞልቷል። ድንገት ከወደ በሩ በኩል ጀማል ያጌጠው ውብ መልካቸው እያብረቀረቀ ከሩቅ የሚጣራው ኃይባቸው እየጎላ ኑር የሞላው ቀልጣፋ ዛታቸው እያራመዱ በጅብሪል አጀባ ወደ ሚሕራቡ ዘለቁ። ሙሽራው ነቢ ረሱሉላህ ከኸዳሚያቸው ጅብሪል ጋር። ሁሉም ለሰይዲ ክብር አደገደገ። ደማቅ አቀባበል ተደረገላቸው። ኑር ጀማላቸውን ስፍራውን ጀነት አስመስሎታል። ድባቡ ፍጹም ማራኪ ነበር። በኑር በየዘመናቸው ኃያልና ንጉሥ በሆኑት ክቡር ፍጥረታት አጀባ አሸብርቋል። መስጂድ ውስጥ እንደገቡም ተህየተል መስጂድ መሰገድ ከመጀመሩ በፊት ነበር ነቢዬ 2 ረካ የሰገዱት። ይህንኑ ክስተት በሐዲሳቸው ይናገራሉ። ገብቼ 2ቱን ረካዓ ሰላት ከሰገድኩኝ በኋላ ከበስተጀርባዬ ከሊሙላህ ሙሳ ሲሰግዱ ነበር። ቁመናው ረዘም ያለ ግዙፍ ሰውነት የነበረው ጠይም የሆነ ቀለም ያለው ነው። የበኑ ሸኑዓ ጎሳ አባል ይመስል ነበር። ቀጥዬም ነቢዩላህ ዒሳን አጠገቡ ሆኖ አየሁት። ከሩሁላህ ዒሳ ቀጥሎ ኢብራሂምም ከስፍራው ነበር። ከነቢያቶች ሁሉ በጠቅላላ ከኔ መልክ ጋር የሚመሳሰለው ኸሊል ኢብራሂም ነበር። ከዚያም በጅብሪል ግብዣ የኢማምነት ስፍራ ይዤ ኢማም በመሆን ሰላቱን አሰገድኩ በማለት ሁኔታውን ያወጋሉ። መላኢካው ጅብሪል ነቢን ወደ ኢማምነት ስፍራ ወሰዳቸው። ከዚያም ጅብሪል አዛንና ኢቃማ አደረገ። ሰይዳችን ለኢማምነት ከፊት ተቀድመዋል። ሌሎች ነቢያቶችም ከነቢ ጀርባ ተሰልፈው ለመስገድ ተሰለፉ። አላህ ወደ ምድር የላካቸውን መልእክተኞቹን በጠቅላላ ሰብስቦ ከነቢያችን ጀርባ አሰለፋቸው። ያን ቀን የሰይዳችን ክብርና ልቅና ተንጸባረቀ። ሁሉም ነቢያት ዕድል ቀንቷቸው በሰይዳችን ኢማምነት የሚሰገድን ሰላት መስገድ ቻሉ። ከዚያም ልክ ሰላቱ ሲጠናቀቅ ጅብሪል 2 ዕቃዎች ይዞ ወደ ነቢዩ መጣ። አንደኛው ዕቃ በወተት የተሞላ ነው፣ ሌላኛው ደግሞ ጠጅ ተሞልቶበታል። ይዞ መጥቶ ነቢዩን ያማርጣቸው ያዘ። የእኛ ውዱ ነቢይም ያለምንም ማንገራገር ወተቱን መረጡ። በዓለም አልዓዘል ለልቅና ለተመረጡት በክብር ለተሾሙት የእኛው ስስት ለጣፈንታችን ነቢይ ረሱሉላህ ጅብሪል ቢሻራውን አወጋቸው። ለኡመትህ የሚበጀውን ትክክለኛውን መርጠሃል እያለ አስደሰታቸው። በዚያ ወቅት ምንም እንኳን እሳቸው ከክልከላውም በፊት ኸምርም ሆነ ሌላ ምንም አይነት ሐራምን ነገር በምድራዊ ኑሯቸው ባይነኩም ወቅቱ ግን ገና የኸምር ክልከላ ያልመጣበት ጊዜ ነበር። ቢሆንም እሳቸው ግን አላህ ጥልቅ አረዳዱን ችሯቸዋል። አስተውሎታቸው ምጡቅ ነው። ረሱሉላህ ወተቱን ከመምረጣቸው ጋር የሚያያዝ ብዙ ትርጉምና መልእክት ይዞ ይመጣል። ወተት የጥራት፣ የንጽህና፣ የራህመት፣ የበረካ ምልክት ነው። ምንም ሰዋዊ ነገር ያልበረዘው የተፈጥሮ መጠጥ፣ ነፍስን የሚያረካ ጤናን የሚያድል መጠጥ ነው። ሰይዴ ወተት ሲመርጡ እሳቸውም ለኡመታቸው የሚመኙትን ንጹሕ ዕድልን ያመላክታል። የኡመቱ ዕጣም ከወተት ንጣት በላይ የፈካው ዓለም የሆነውን ጀነትን መመኘታቸው ነው። ሌቱ እንዲህ እንዲያ እያለ ቀጥሏል። ነቢያችን ከነቢያቶች ጋር ንግግራቸውን ኹጥባ አቀረቡ። ክብራቸው የገነነበት ልቅናቸው የጎላበት ያማረና ማራኪ ሆኖ ድግሱ ቀጥሏል። ብዙም ሳይቆዩ ሌላኛው መጓጓዣቸው የሆነው ሚዕራጅ ወደ ነቢይ ዘንድ ቀረበ። የዚህ ሌሊት ጉዞ ከመካ ከተማ እስከ በይተል መቅዲስ ያለው ዒስራ የሚል ስያሜ ተሰጥቶታል። ከአቅሷ እስከ ሲድረተል ሙንተሃ ያለው ደግሞ ሚዕራጅ ይባላል። የተዘጋጀውን ሚዕራጅ ወይም ማረጊያ ተመለከቱ። ያጌጠው ውበቱ ምድር ካየችው ውብ ነገር ሁሉ ይልቃል። መጓጓዣ ማረጊያ የሆነው ሚዕራጅም ወደ ነቢ ቀረበ። ከመስጂደል አቅሷ ከኻዲሙ ጅብሪል ጋር ሆኖ ይዟቸው ወደ ሰማይ በረረ። የፍጥነት ወሰን የማይለካው
ያማረ የፍቅር ጥሪ ጉዞ ወደ ሰማየ ሰማያት ተደረገ። ጅብሪል ከነቢ ጋር የመጀመሪያውን ይህን ረጅም ጉዞ ታድሎ አላህን እያመሰገነ በደስታ ተሞልቶ ያጣጥሞ ነበር። የምድርን ግዛት ዓለም ትተው ወደ ከፍታው ተሻግረው በአድማስ ጎዳና ላይ በመለክ አጀባ እንደ ተሞሸሩ አምረው ፈክተው እያበሩ ወደ መዳረሻቸው መጠቁ። የመጀመሪያው የሰማይ ደጃፍ መዝለቂያ የሆነው በር ላይም ደረሱ። የአንደኛው ሰማይ መግቢያው በር ባቡል ሐፍዛ የጠባቂያን በር በመባል የሚታወቅ ነው። የስፍራው የበላይ አዛዥ ማለትም የበሩ ጠባቂዎች አለቃ መላኢካው እስማኤል ይባላል። ከስሩ የሚመራቸው 12,000 የመግቢያው ጠባቂያን መላኢኮችም ይገኛሉ። የሰይዳችን ኻዲም የሆነው ጅብሪል ቀልጠፍ ብሎ ከፊት ተቀደመ። የሰማዑ ዱንያ የአንደኛ ሰማይ በርን አንኳኳ። ከውስጥም አሳላፊው ማን ነው ያለ ጠየቀ። ጅብሪል ነኝ ብሎ መልስ ሰጠው። ከማን ጋር ነህ ጠየቀው ጠባቂው። ከሙሐመድ። ጅብሪል መለሰለት። እዚህ ሊመጣ ተጠርቶ ነው አለው። አዎን ብሎ ጅብሪል መለሰ። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ በደስታና በደማቅ አቀባበል ተቀበላቸው። የሰማይ መዝለቂያ በሩ በጉልህ ተከፈተ። የኛው ውድ ነቢይ ከጅብሪል ጋር ወደ ውስጥ ዘልቀው ገቡ። እዚያው ነበር አባታችን አደምን ያዩት። ያ አባትህ አደም ነው፣ ሂድ ሰላም በለው ብሎ ጅብሪል ነቢይን ጠቆማቸው። እሳቸውም እንደተባሉት ሄደው ዘየሩት። ነቢዩላህ አደምም ውዱ ልጄ እንኳን ደህና መጣ፣ አንተ መልካም ነቢይና መልካም ልጄ ብሎ በውዳሴው ተቀበላቸው። ነቢይ ዚያራቸውን አድርገው እዚያ የሚያትትን አይተው ወደ ቀጣዩ እርከን ሊሻገሩ ሲል አንዳች አስገራሚ ነገር ተመለከቱ። ሰዎች የሚመስሉ ሰው የሆኑ ፍጥረታት የግመል አፍ የሚመስል ነገር ከፊታቸው የተገጠመላቸው ሰዎች ናቸው። በእጆቻቸው የተቃጠለ የድንጋይ ፍም ይዘው በአፋቸው ይጎርሳሉ። ከዚያም ከመቀመጫዎቻቸው በኩል ሲወጣ ይታያል። ይህን አስፈሪ ክስተት ያደናገራቸው ነቢይ ግራ ተጋብተዋል። ትዕይንቱ አስደንጋጭም አሸባሪም ነበር። ያኔም ወደ አስጎብኚው ባልደረባቸው ዞር ብለው ምንድናቸው እነዚህ ብለው ጠየቁት። ጅብሪልም የየቲሞችን ንብረት በሬዎች ናቸው ብሎ መለሰላቸው። ከዚያም እንደተገረሙ ትተዋለፏቸው። ከስርፋው ብዙም ሳይርቁ አንጀታቸው በውሃ ጥም የተቃጠሉ ግመሎችን ይመስል ተመለከቱ። የሚተረማመሱ ቦርጫም ሰዎችን ነበሩ ነቢይ ያዩት። የሚተረማመሱበት መንገድም የፈርዖናውያን ጎዳና ላይ ነው፣ ጀሃነም ዋናው ቦታ። ነቢይ ቆም አሉና ጅብሪልን ጠየቁ። እነዚህስ ምንድን ናቸው ብለው። እነዚህ ወለድ በሬዎች ናቸው ብሎ መለሰላቸው ሰይድ ጅብሪል። ከዚያም ስፍራውን ትተው ወደ ቀጣዩ ደረጃ አለፉ። ጥቂት እንደተጓዙ ነበር ሌላኛውን ጉደኛ ነገር የተመለከቱት። ይህን ጊዜ ደግሞ በጡቶቻቸው ቁልቁል የተንጠለጠሉ እንስቶችን ነበር የገጠሟቸው። ምን ጉድ ይሆን? ግራ ሲጋቡ ጊዜም አሁንም እንደ ከዚህ ቀደሙ ጓዳቸውን ስለ ሐሳቡ ጠየቁ። ባሎቻቸው ላይ ማቅጠው ከሌላ የሚወልዱ ዝሙታውያን እንስቶች ናቸው ብሎ ጅብሪል መለሰላቸው። ነቢይም በመገረም በሐዘን ስሜት ሆነው ይህን ስፍራ ትተው ሰማይ አድማሳቱን እያቆራረጡ ወደ ሁለተኛው ሰማይ ደጃፍ ላይ ከተሙ። ጅብሪል ያለ ሌሊት ሰይዳችንን ለመኻደም ነው የታጠቀው። ከተፍ ብሎም የሁለተኛውን ሰማይ በር ቆረቆረ። ከወደ ውስጥ ያለው ጠባቂው አሁንም ጠየቀ፣ ማን ነው ሲል ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ ጠየቀው ጠባቂው። ከሙሐመድ ጋር ነኝ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥን መጥተዋል ብሎ በደማቅ አቀባበል አሸብርቆ ተቀበላቸው። ከሁለተኛው የሰማይ በራፍ አልፈው ወደ ግዛቱ አብረው ገቡ። ከውስጥ የአጎታሞች ልጆች እዚያ አድረዋል። እነሱም ያሕያና ዒሳ ናቸው። በዱንያ ዓለም ላይ ሳሉም እንዲሁ አብረው ያሳልፉ እንደነበር ይታወቃል። ጅብሪል ነቢያችንን ነገራቸው። እነዚያ የምታያቸው ያሕያና ዒሳ ናቸው፣ ሰላም ብላቸው። ውዱ ነቢይም ደርሰው የተባረከ ሰላምታቸውን አቀረቡ። እንኳን ደህና መጣህ አንተ መልካሙ ነቢይ፣ አንተ መልካሙ ወንድም ብለው ነቢያቶች ለእኛው ነቢይ በክብር እጅ ነሱ። ተአምራዊ የፍቅር ጥሪ፣ የድግስ ግብዣ ጉዞ በብዙ አደናጋሪና አስገራሚ ነገሮች ታጅቦ ቀጥሏል። ጅብሪል በእያንዳንዱ እርከን የሚመለከቱትን ሁሉ እያብራራ አስጎብኝ ሆኖ ጉዞውን እየመራ ነው። የሰማዩን አድማሳት በቅጽበት እያቆራረጡ ከሦስተኛው ሰማይ መዳረሻ ደጃፍ ላይ ቆሙ።
ጅብሪል ቀደም ብሎ በሩን አንኳኳ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ? ጠየቀው ጠባቂው። ከሙሐመድ ጋር ነኝ፣ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎ ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥም መጥቷል ብሎ በሐሴት ተቀብሎ አስገባቸው። እነሱም በበሩ አልፈው ዘልቀው ከሰማዩ ሀድራ ብቅ ሲሉ አንድ ሰው አገኙ። የተዋበ ፊቱ ጨረቃን የሚመስል ሰው ነው። ነቢይም ማን ነው ይሄ ብለው ጅብሪልን ጠየቁ። ይሄ ዩሱፍ ነው፣ የያዕቆብ ልጅ፣ ሰላም በለው ብሏቸው ደርሰው ነቢይ ሰላምታ አቀረቡ። ዩሱፍም በነቢይ የመዘየርን ዕድል ስለተቸረው በጣሙን ተደሰተ። እንኳን ደህና መጣህ መልካሙ ነቢይ፣ መልካም ወንድም ብሎ አሞገሳቸው። ነቢይ ረሱሉላህ አላህን ወደሚገናኙበት አርሽ ለመድረስ ልባቸው ሸፍቷል። ወዲህ ደግሞ አላህ ዘንድ ለቀጠሮ ተናፍቀዋል። ቁሞ ብዙ ለማውጋት ጊዜም የላቸው። ነቢይ ሦስተኛውን ሰማይ ትተውት ወደ ሰማየ ሰማያቱ ግዛት መጠጉ። ቀጥለውም አራተኛ ሰማይ ደረሱ። ሰማይቱ የከውኑን ብርሃን ልታስተናግድ ነው። በሩ ተንኳኳ። ያኔም ከፋች ጠባቂው ከደጃፉ ቆሞ ጠየቀ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ? ጠየቀው ጠባቂው። ከሙሐመድ ጋር ነኝ፣ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥም መጥቷል ብሎ በሐሴት አጀባ ተቀበላቸው። እዚያ ሲገቡም አንድ ሰው ይታያል። ነቢይ ማንነቱ ግልጽ አልሆነላቸው። ጅብሪል ጠጋ ብሎ ኢድሪስ መሆኑን አውግቷቸው በሰላምታ አስተዋወቃቸው። ሂደቱ የሚያስተናግዳቸውን ግርምቶች እያሳየ ቀጠለ። የአራተኛውን ሰማይ ወለል ትተው የአምስተኛውን ግዛት በብርሃን ሊደምቁ ነቢይ ህዋውን አቆራረጡ። አምስተኛው ሰማይ ከደጃፉ ሲቀርቡም ጅብሪል ኺድማውን አልዘነጋም። ጠጋ ብሎ በሩን ቆረቆረ። ዘቡም እንደ ሁል ጊዜው ይጠይቃል። ልክ ከዚህ ቀደም እንደነበረው ጥያቄዎቹን ጠይቆ እንኳን ደህና መጣ፣ መልካም አመጣጥም መጥቷል ብሎ በክብር አስገባቸው። ውስጥ ሲገቡ ከሰማዩ ገጽ ላይ አንድ ሰው ቆሟል። የፀጉሩ መሸበት ከጺሙ መርዘም ጋር ተደምሮ ግርማ ሞገስን አላብሶታል። እጅግ ውብ ነው። ማን ነው ይሄ ብለው ጠየቁት። ይሄ በሕዝቡ ዘንድ ይወደድ የነበረው ሃሩን ነው፣ ሰላም በለው ብሎ አስተዋወቃቸው። ሃሩን በነቢይ ተዘይሮ ደስታው ወደር አጣ። ሰላም ባንተ ላይ ይሁን፣ አንተ መልካም ነቢይ፣ መልካሙ ወንድም ብሎ አክብሮት ቸራቸው። አሁንም የድግሱ ሌት ጉዞ እንደቀጠለ ነው። ሰማያት ነቢይን በመቀበልና በመኻደም ላይ ይቀባበላሉ። ስድስተኛው ሰማይ እድል ደርሶት በነቢይ እግሮች ወለሉ ተረገጠ። ጅብሪል አሁንም በሩን ያንኳኳል። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ? ጠየቀው ጠባቂው። ከሙሐመድ ጋር ነኝ፣ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥም መጥቷል ብሎ እንዲገቡ ጋበዛቸው። የሰማዩን ገጽ ገና ከመርገጣቸው ጅብሪል ጠጋ ብሎ ይሄ ወንድምህ ሙሳ ነው፣ የዒምራን ልጅ፣ ሰላም በለው ብሎ ጅብሪል ሰይዳችንና ሙሳን አስተዋወቀ። ነቢይም ሰላም ሲሉት እንኳን ደህና መጣህ መልካሙ ነቢይ፣ መልካሙ ወንድም አላቸው። ነቢይም ቀጠሮ አላቸው፣ ተቻኩለዋል። ጉዞአቸውን ለመቀጠል ሙሳን ትተውት ሊያልፉ ሲል ከመቅጽበት አሳዛኝ፣ ሆድ የሚያባባ፣ ያልተገመተ፣ አስደንጋጭና አስገራሚም የሆነ ነገር ተፈጠረ። ነቢዩላህ ሙሳ ድንገት ስቅስቅ ብሎ ማንባት ጀመሩ። ክስተቱ ግራ የሚያጋባ ነበር። ነቢይም በሰሙት ለቅሶ ተደናገሩ። በድንጋጤ እርምጃቸውን ገቱ። ወደ ሙሳ ዞረውም ጠየቁ። ምን ገጠመህ ብለው ጠየቁ። ሙሳም ተናገረ። ትናንት ከኔ በኋላ የተላከው ነቢይ ከኔ ኡመት በላይ ሕዝቦቹን አስከትሎ ጀነት ሊገባም አይደል እንዴ? በማለት የኡመቱ ዕጣ ፈንታ አሳስቦት አነባ። ረሱሉላህም ከሙሳ ጋር ጥቂት ቆይተው አረጋግተው ወደ መንገዳቸው ገቡ። ሰይዳችን በጉዞው ላይ የአላህን ተአምራት አይተዋል። ሌላው ያላወቀውን ብዙ ነገርም አውቀዋል። የአላህን ምሉእ የሆነውን ጥበብ ተመልክተዋል። የሰማዩን ዓለም በጅብሪል አስጎብኝነት አደርሰውታል። በርካታ እውቀቶችንም ቀስመዋል። ደግሞ ቀጥለው ከሰባተኛው ሰማይ ደጃፍ ደረሱ።
ያኔም ጅብሪል የተለመደ ሥራውን ከወነ። እንደ ሁልጊዜው በሩን ለፍቃድ ቆረቆረ። የበሩ ጠባቂ የሆነው መላኢካም ማን ነው በማለት ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ ጠየቀው ጠባቂው። ከሙሐመድ ጋር ነኝ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥም መጥቷል ብሎ በደስታ ተቀበላቸው። ውዱ የኛ ፈንታ ነቢይ ረሱሉላህ ከሰባተኛው የሰማዩ ወለል ዘልቀው ሲገቡ አንድ ትልቅ ቤት ተመለከቱ። ከመግቢያው ላይም ደግሞ ዕድሜው የገፋ አዛውንት የሆነ አንድ ሰው ወንበር ላይ አረፍ ብሎ ተቀምጦ አዩት። ያን ጊዜም ማስተናጋጃቸው የሆነውን ጅብሪልን ጠየቁ። ይህ ስፍራ ምንድን ነው? ሰውዬውስ ማን ነው? የጅብሪል መልስ እንዲህ የሚል ነበር። ይሄ ቦታ ስያሜው በይተል ማዕሙር ይባላል። ዙሪያውን በቀን 70,000 መላእክት እየገቡ ይጎበኙታል። አንድ የጎበኙት መላእክቶች ዳግመኛ የመጎብኘት እድሉን አያገኙ። ደግሞ እዚህ ተቀምጠው የምታየው ሰው አባቴ ኢብራሂም ነው፣ ሰላም በለው ብሎ ሰይዳችንና ኸሊል ኢብራሂምን ሰላምታ አለዋወጣቸው። ነቢያችን ለሰላምታ ሲቀርቡም ነቢዩላህ ኢብራሂም በደስታ ተሞልቶ እየተፍለቀለቀ በፍቅር ተቀበላቸው። ዚያራውንም አደረገ። እንኳን ደህና መጣህ አንተ ውድ ልጄ፣ አንተ ከሁሉም በላቀ ተወዳጅ የሆንከው ነቢይ ብሎ እያሞጋገሰና እያደነቀ ተቀበላቸው። ብዙም ሳይቆዩ ኢብራሂምን ተሰናብተው ከዚህ ወዲያ ወዳለው ዓለም ጉዟቸውን ቀጠሉ። ሰማያቱን በሙሉ ወደ ታች ትተው ህዋውን ሲመጥቁ ከሲድረተል ሙንተሃ ወደ ተባለ ስፍራ ደረሱ። ሲድረተል ሙንተሃ አላህ ውብ አድርጎ የሠራው ዓለም ነው። እዚያ ቁመታቸው ረዥም የሆኑ ከዕንቁ ከኩልና ከአልማዝ የተሠሩ መጋረጃዎች ይታያሉ። በመካከላቸው አንድ ለእይታ ማራኪ የሆነ ንጹሕ ጅረት ይፈሳል። ከጅረቱ ላይ የሚያንዣብበው አረንጓዴ ወፍ አለ። ለስፍራው ውበቱ ሆኗል። ውዱ ነቢይ ሰለላሁ ዐለይሂ ወሰለም ትዕይንቱን በመማረክ ተደንቀው ይመለከታሉ። ጅብሪልም እንዲህ አለ፣ ይህ ጅረት ካውሰር የተሰኘው አላህ ያዘጋጀልህ መጠጥ ነው። ጅረቱ ነቢዩን ሰለላሁ ዐለይሂ ወሰለም ትኩረታቸውን ይበልጥ ገዛው። ቀርበውም ጅረቱን በተመስጦ ተመለከቱት። ቀርበው በሙሉ ትኩረት ሲያስተውሉ በጅረቱ መሃል የሚንሳፈፉ የሉልና የእንቁ መጠጫ ኩባያዎቹ የእሳቸውን ክብር ለማላቅ የተሰናዱ መሆኑን ተረዱ። ወደ ጅረቱ ጠጋ ብለው ሲቀምሱት እጅግ በጣም ጽዱና ንጹሕ ነው። ከወተትም ይነጻል። ጥፍጥናው ከማር ይበልጣል። ሽታው ሚስክን ያስንቃል። የእኛ ሸፋዓ ነቢይ ሰለላሁ ዐለይሂ ወሰለም እጃቸውን ነክረው ቀምሰው ጠጥተው አለፉ። የሲድረተል ሙንተሃ ስፋት የማይደረስ ነው። እዛ ያሉ መላእክቶች ድንበሯን አያልፉ። መለኮታዊ ግርዶዎች እዚያ ተዘርግተዋል። የምእመናን ሩሆች ሲወጡ መዳረሻቸው ከሷ ግዛት ነው። የጅብሪልም ድንበር እዚያው ስፍራ ላይ ያበቃል። ጅብሪል ዓለይሂ ሰላም ከሲድረቱል ሙንተሃ ከፍታ የሚፈቀድለትን የመጨረሻ ድንበር ደርሶ ከመጀመሪያው መለኮታዊ ግርዶ ደጅ ላይ ቆም አለ። ከዚያም ሰይዳችንን አማከራቸው። ሙሐመድ፣ እኔ ከዚህ ለመመለስ እገደዳለሁ። አንተ ሂድ፣ ወደ ግርዶ ዘልቀህ ግባ ብሎ አላቸው። ያላሰቡት ነገር የገጠማቸው ነቢያችንም ግራ ተጋቡ። ነገሩን ሲሰሙ መለያየታቸው አሳዘናቸው። በዚህ አይነት አስፈሪ ሁኔታ ላይ እንዴት ብቻህን ሂድ ትለኛለህ? እንዲህ ያለ ስፍራ ላይ ወዳጅ ወዳጁን ትቶ ይሄዳል? ሲሉ ነቢይ ቅራኔያቸውን አቀረቡ። ጅብሪልም ምላሹን አስከተለ። ሙሐመድ ሆይ፣ ይህን ግርዶ ብሻገረው ኑሩን አልችለውም፣ እቃጠላለሁ ብሎ ኑሩን እንደማይቋቋመው በመተናነስ ነገራቸው። ይሄኔ ቁርጥ ፍርድ መሆኑ ገባቸው። ለመላይካ የተጋረደ ዓለም ለሳቸው ግን እንዳሻቸው ሊንፈላሰሱበት ፍቅድ ነበር። አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም፣ ወደ አላህ የማደርስልህ ጉዳይ ካለ ንገረኝ አሉት ጅብሪልን። ነገ ሲራጥ ሲዘረጋ ኡመትህ እንዳይወድሙ ክንፎቼን ዘርግቼ እንዳሳልፋቸው አስፈቅድልኝ ብሎ ላካቸው። እዚህ ጋር ሁለቱ ወዳጆች ለመለያየት ተገደዱ። ከእንግዲህ ወደ ሊቃው ዓርሽ ረሱሉላህ ብቻቸውን ሊዘልቁ ነው። ፈጽሞ ለማንም ያልተገለጠውን የኑሩን ሒጃብ ገልጦላቸው ወደ ዓርሽ ሊከንፉ ነው። የመጀመሪያውን የተናጠል ጉዞ ሊያደርጉ ተጠጉ። ከወርቅ የተሠራ አልጋ የሐር ፍራሽ ተነጥፎበት ከፊታቸው ተከሰተ። ሱለም የሚል ስያሜ ተሰጥቶታል። የእኛ ረሱሉላህ
ከአልጋው ላይ ሲወጡ ጅብሪል በመለያየቱ እየባባ ከኋላቸው ሆኖ ተጣራቸው። ሙሐመድ አላህ ያሞግስሃል፣ ስማው ታዘዝም፣ ንግግሩ እንዳያስደነግጥህ እያለ መከራቸው። ነቢይን ሰለላሁ ዐለይሂ ወሰለም ያንሳፈፈው አልጋ ድንገት ከአድማስ ብርሃኑ ውስጥ ይዟቸው ጭልጥ አለ። የክብር ግርዶች በቅጽበት ለሳቸው ተፈቅዶ ያቆራርጡም ጀመር። እያንዳንዱ ተገላጭ ግርዶ ውፍረቱ 500 ዓመት ለጋላቢ ያስጋልባል። በዚህ ሁኔታ 70,000 ግርዶች ለነቢዩ ሰለላሁ ዐለይሂ ወሰለም ክብር ተገለጡ። ግርዶቹን ሁሉ ተሻግረው ከፍ ሲሉ ምንም አይነት ፍጥረትም ሆነ መላኢካ የሌለበት ስፍራ መሆኑን ተረዱ። ከማያውቁት ዓለም የብቸኝነትና የፍርሃት ስሜት ይሰማቸው ጀመር። ረሱሉላህ በልቅና በክብር ከፍ አሉ። የት የሌለበት ስፍራ ላይ ያለ የት ተከሰቱ። ወዲህ የልቅናን ዘውድ ከራሳቸው ደፉ። የመለኮት ዙፋን ካከለበት አጽናፍ ነቢ ተገኙ። እዚያም ድምፀ መለኮቱ ተጣራ። ከበላይ ውሰድ ብለንሃል። ከዚህ ሁሉ ሲሳይ ከቅርበታችንም ስንቅ ሚስጥርን በአንተስ አይደል እንዴ ከውኑን ያበራን እያለ ተደመጠ። በአድማሱ ጸጥታና በስፍራው አስደማሚነት ነቢዩ ሰለላሁ ዐለይሂ ወሰለም እየተገረሙ በነበረበት ቅጽበት አስደንጋጭ የሆነና ያስገረመ ድምፅ ሰሙ። እዚያው ቁም፣ ጌታህ ተስቢሕ ላይ ነው የሚል ድምፅ ነበር። ይህን ድምፅ እዚያ ስፍራ ላይ መደመጡ ግራ የሚያጋባቸው ሆኗል። ድምፁን ያውቁታል፣ ለዘመናት አጣጥመውታል። አብሽርታውንና ፍቅሩን ሲመግባቸው የኖረ ሰው ድምፅ ነው። ረሱሉላህ ሁለት ነገር ትኩረታቸውን ሰረቀው። አንደኛ የኔ ጌታ ተስቢሕ እንዴት ያደርጋል የሚለውና ይሄ ድምፅ እዚህ እንዴት ደረሰ የሚለው ሐሳባቸውን ለአፍታ ሰወረው። አላህም ይህን ያደረገው ለጥበቡ ነበር። ቀጥሎም የፍጥረታት በላጭ ሆይ ቅረብ፣ አሕመድ ሆይ ቅረብ፣ ሙሐመድ ሆይ ቅረብ የሚል ድምፅ ተሰማ። ነቢዬም በተዘጋጀላቸው ረፍረፍ ወደ ታጩለት መርተባ ቀረቡ። የማይሆነው ይሁንልህ፣ የማይቻለው ይቻልልህ የተባሉ ናቸውና የእያንዳንዱ ፍሬ ሂጃብ ስፋቱ በፈጣን ጋላቢ ፈረስ የ500 ዓመት መንገድ ይሆናል የተባለውን ክልል ጥሶ አሻገራቸው። ዓርሽ አደባባይ በኩራት እየተራመደ ለመዝለቅ የደፈረ ብቸኛው ጀብደኛ ናቸው። ለስለስ የሚለው ኮቴያቸውን፣ ቀሲሳዊ እርምጃቸውን ሰምተው የዓርሽም የኩርስይም ኻዲም መላኢኮች ለሃይባቸው ክብር ኮቴውን ሲሰሙ ድስቱር አለይክ ብለው አንድም አደገደጉ፣ አንድም በኮቴው ድምፅ ተማርከው ታሉበት ፈዘው ቆሙ። ሙሽራዬ ዓርሽ ሲገቡ ግን አይሆኑ ሆነ። ጀማላውን አልፈው ተሻግረው ኖሮ ከጀላላው ፊት ለመቆም የዓርሽን ቀበሌ ከነጫማቸው ለመርገጥ ሐፍረት ሲቆነጥጣቸው ጊዜ የጫማቸውን ክር ለመፍታት ጎንበስ አሉ። ሀያ ይዟቸው መሕቡቡ ምንጣፉን ለመርገጥ ሲባቡ አይዞህ አላቸው ረቡ ኹሉቂል ዐዚም እያለ። ሙሽራው ነቢይ ፍቅርና ናፍቆታቸው እንኳን መኽሉቁን ቀርቶ ኻሊቁም ዘንድ የጠበቀ ነበር። ነቢይ ሰለላሁ ዐለይሂ ወሰለም ለክብሩ አቀርቅረው አላህ ለሚጠይቃቸው ጥያቄ መልስ መስጠት በተሳናቸው ቅጽበት የዱል ቁድራ ከትከሻቸው ላይ አረፈ። የመለኮቱ ኃይል ከትከሻቸው ላይ ባረፈ ጊዜም የቀደምትና የመጽያንን ዕውቀት አሰረጸባቸው። የተለያዩ ምስጢረ ዕውቀትን፣ ዕውቀተ ምርጠትን፣ ለሕዝብ ተደራሽ የሚሆኑ ዕውቀቶችን በሙሉ ከልባቸው ያሰርጽ ጀመር። ያኔም እዚያ ስፍራ ላይ ሆነው ሐሳባቸውን የሰረቀውን ጥያቄዎች ሰነዘሩ። ጌታዬ፣ በባይተዋርነትና በፍርሃት ስዋልል የአቡበክርን ድምፅ ሰማው፣ ተገረምኩም። ደጀ ሰላምህንም በደረስኩ ጊዜ ያንተን መጸለይ ሰማው። አንተ የተብቃቃ ሆነ ስለምን ትጸልያለህ ብለው ጠየቁት። እኔ ለማንም ከመጸለይ የተብቃቃሁ ነኝ፣ ጸሎቴም ጥራት ይገባኝ፣ እዝነቴ ቁጣዬን ቀድማለች እያልኩ ነው። ወንድምህ ሙሳን ልናናገረው በፈለግን ጊዜ ጓደኛው ስለሆነችው በትሩ አውግተነው አላመድ ነው። አንተንም ፍርሃትህን ልናስወግድ የጓደኛህን የአባበክርን ድምፅ አስደመጥንህ ብሎ መለሰላቸው። ሙሐመድ ሆይ የጅብሪልን መልእክት ረሳህ? አላህ ጠየቃቸው። አላህ ሆይ ታውቀዋለህ ብዬ ነው ዝም ማለቴ። ነቢ መለሱ፣ ሙሐመድ
የጅብሪልን ጥያቄ ተቀብለናል። ግና እድሉ ለተጎዳኙህና ለወደዱህ ብቻ ነው የሚገጥማቸው። አላህ አለ፣ በነቢያት ላይ ጀነት ሐራም ናት አንተ እስክትገባባት ድረስ፣ በሕዝቦችም ላይ ሐራም ናት ሕዝቦችህ እስኪገቧት ድረስ ክብርን አጎናጸፍናቸው። እዚያ ስፍራ ላይ በኑር ተጨልጠው ለመዘርዘር ስፋት ያለው ክስተት ተስተናግዶ በስተመጨረሻም ትልቁን ስጦታ ለነቢይ አስረከባቸው። ነቢይም ሰለላሁ ዐለይሂ ወሰለም የተሰጣቸውን የሰላት ስጦታ ለኡመቱ ይዘው የአርሹን ግዛት ተሰናብተው 50 ሰላት ይዘው ወደ ታች ይወርዱ ጀመር። ጅብሪል ከድንበሩ ቆሞ የነቢይን ሰለላሁ ዐለይሂ ወሰለም መምጫ በመጠባበቅ ላይ ነው። እሳቸው ብቅ ሲሉ ይዟቸው ወደ ሰማያቱ ይወርድ ጀመር። ጉዞ ወደ ታች ሲድረቱል ሙንተሃ፣ 7ኛ ሰማይ፣ 6ኛ ሰማይ። እዚህኛው ሰማይ ላይ ሙሳ አስቆማቸው። በምን ታዘዝክ? ነቢይን ስለ ሁኔታው ጠየቃቸው። 50 ሰላት ተደነገገልኝ። ነቢዩ ሰለላሁ ዐለይሂ ወሰለም ለሙሳ ዐለይሂ ሰላም መለሱለት፣ አረ አስቀንስ እንጂ ሕዝቦች አይችሉም። የእኔ ሕዝቦች እኮ ጠዋት 2 ረክዓ ማታ 2 ረክዓ ተደንግጎላቸው እንኳ አልተገበሩትም። የአንተዎቹ ደግሞ በምን አቅማቸው ብሎ ነቢይን ሰለላሁ ዐለይሂ ወሰለም ወደ መጡበት የአላህ ዙፋን መለሳቸው። 5 ሰላት አስቀንሰው 45 ይዘው መጡ። ሙሳ መለሷቸው። 5 ሰላት አስቀንሰው 40 ይዘው መጡ። ሙሳ መለሷቸው። አሁንም 5 ሰላት አስቀንሰው 35 ይዘው መጡ። አሁንም ሙሳ መለሷቸው። 5 ሰላት አስቀንሰው 30 ይዘው መጡ። ነገር ግን ሙሳ መለሷቸው። 5 ሰላት አስቀንሰው 25 ይዘው መጡ። አሁንም ሙሳ መለሷቸው። ነቢዬም 5 ሰላት አስቀንሰው 20 ይዘው መጡ። ሙሳ መለሷቸው። አሁንም 5 ሰላት አስቀንሰው 15 ይዘው መጡ። አሁንም ሙሳ መለሷቸው። እንዲህ እያለ 5 ሰላት አስቀንሰው 10 ይዘው መጡ። አሁንም ግን ሙሳ መለሷቸው። ነቢዬ 5 ሰላት አስቀንሰው 5 ይዘው መጡ። ሙሳ አሁንም አስቀንሱ ብሎ መከራቸው። ነቢዬም ከደነገገልኝ 50 ሰላቶች ውስጥ 45 አስቀንሼ 5 ብቻ ቀርቷል። ይህንንም ቀንስልኝ ማለት ይከብደኛል፣ ጌታዬን እፈራዋለሁ አሉ። ነቢይ አይናፋር ነበሩ። ያን ሌሊት በተደረገላቸው የጉብኝት ግብዣ የእናት የአባታቸውን ጉዳይ ሳይሆን የኡመቱን ጉዳይ ፈራስ ይዘው ወደ ምድር ወረዱ። የእኛ ተፈቃሪ ተናፋቂው ነቢይ ፊዳከ አቢ ወኡሚ ወሩሒ ያ ረሱለላህ